በዚህ ቪዲዮ ሰው ምንድነው ለሚለው ጥያቄ ማብራሪያ የሚሰጡንን 5 ወሳኝ ነጥቦችን መጽሐፍ ቅዱስን መሰረት በማድረግ እንመለከታለን። የመጨረሻዎቹ 3ቱ ነጥቦች በጣም ጠቃሚ ስለሆኑ እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ነጽሮት ሚዲያ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛለን። ሰው ምንድነው ስንል በአምስተኛ የዘላለም ሕይወት ወራሽ የሆነ ድንቅ ፍጥረት ማለት ነው። ይህን የዘላለም ሕይወት ወራሽ መሆኑን የሚያስረዱ 5 የመጽሐፍ ቅዱስ ክፍሎችን እናነሳለን። አንደኛ የዘላለም ሕይወት ማለት ከእግዚአብሔር ዘንድ ለሰው ልጆች የተበረከተ የፍቅር መገለጫ የጸጋ ስጦታ መሆኑን የሚያስረዳ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ እግዚአብሔር አምላክ የሰው ልጅ የወደደው እንዲሁ ነው። ፍቅሩ ታላቅ ነው። ስለወደደንም ደግሞ የዘላለም ሕይወትን እንወርስ ዘንድ በጸጋ ሰጠን ማለት ነው። በጥቅሉ የሰው ልጅ የመጨረሻ ዕድል ፈንታ ጥፋት ወይም መቃብር ሳይሆን በእግዚአብሔር ፍቅር አማካኝነት የሚገኝ የዘላለም ሕይወት መሆኑን ያሳየናል። ሁለተኛ የዘላለም ሕይወት በእግዚአብሔር እጅ አማካኝነት ለሰው ልጅ የተሰጠ ስጦታ መሆኑን የጌታችን የኢየሱስ ክርስቶስ ወደዚህ ዓለም የመምጣት ዋናው ዓላማ ለሰው ልጅ የዘላለም ሕይወትን መስጠትና እርሱን ወራሽ ለማድረግ ነው። እንዲህ ይላል በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 እስከ 12 ላይ በተቀመጠው ኃይለ ቃል እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ ያስቀምጣል። ይህ ጥቅስ የሚያስረዳን የዘላለም ሕይወት ለሰው ልጅ የተዘጋጀ ቋሚ ስጦታ መሆኑንና ይህም ስጦታ ከእግዚአብሔር ጋር ባለን አንድነት የሚረጋገጥ መሆኑን ያሳያል። ስለዚህ እግዚአብሔር ያለው ሰው የዘላለም ሕይወት አለው። ከእግዚአብሔር ጋር አንድነት የፈጠረ ሰው ዘላለማዊ ሕይወትን ወራሽ ለመሆኑ ምንም አጠራጣሪ ጉዳይ የለውም ማለት ነው። በሶስተኛ ደረጃ ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ በጻፈለት መልእክቱ እንዲህ ብሏል። የሰው ልጅ ዋናው ግቡና ጥሪው የዘላለምን ሕይወትን ለመውረስ ወይም ለመያዝ መሆኑን ደጋግሞ አሳስቦታል። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ የተጠራህለትን እና በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ለመቀበል መልካሙን የሃይማኖት ገድል ተጋደል ብሎ ነግሮታል። ሰው በዚህ ምድር ላይ ሲኖር የሚጋደለውና የሚደክመው ብዙ መንፈሳዊ ተግባራትን ትሩፋትን የሚሰራው ሊጠፋ ለሚችል ምድራዊ ሀብት ሳይሆን ቀድሞውኑ ለተጠራበት ለዚያ ለማያልፈው የዘላለም ሕይወት መሆኑን እዚህ ጋር ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ በሚገባ አስተምሮታል። ስለዚህ ይህ ትምህርት ደግሞ ለሁላችን ነው። ሌላኛው የመጽሐፍ ቅዱስ ማስረጃ ጌታችን ኢየሱስ ክርስቶስ ሰውን ከሚጠብቀው አውሬና ከሞት እጅ አስጥሎ የዘላለም ሕይወት ባለቤት እንደሚያደርገው እንዲህ ብሎ ተናግሯል። የእኔ የሆኑ በጎቼ ግን ቃሌን ይሰሙኛል፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄም የሚነጥቃቸው የለም ብሎ በዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 28 ላይ አስቀምጡልናል። ይህ ጥቅስ የሚያስረዳው ምንድነው ካለን የሰው ልጅ በእግዚአብሔር እጅ ውስጥ ያለ ፍጹም ዋስትና የተሰጠውና ለዘላለም እንዳይጠፋ ተደርጎ የተጠበቀ ክቡር የሆነ ፍጥረት መሆኑን የሚያስረዳን እጅግ ድንቅ ቃል ነው። በነገራችን ላይ እግዚአብሔር አባታችን እግዚአብሔር አምላካችን ስንል ከእግዚአብሔር በላይ የሰውን ሕልውና ሊያረጋግጥ ለዘላለም እንዳይጠፋ የሚጠብቅ ማን አለ? የመጨረሻው የመጽሐፍ ቅዱስ ክፍል በሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ትርፏ ሞት ነውና የእግዚአብሔር ጸጋ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይለናል። ኃጢአት የሚሰራ ሰው መጨረሻው ሞት ነው። ከእግዚአብሔር ጋር አንድነት ህብረት የፈጠረ ሰው ግን የዘላለም ሕይወትን እንደሚያገኝ እዚህ ጋር አስቀምጡናል። ሰው ምንድነው ስንል በስድስተኛ ደረጃ የጸጋ ገዥ የተደረገ ድንቅ ፍጥረት። የሰው ልጅ የጸጋ ገዥ ተደርጎ
በእግዚአብሔር ዘንድ የተሾመ ድንቅ ፍጥረት መሆኑን የሚያስረዱን የመጽሐፍ ቅዱስ ክፍሎች አሉ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን እንስሳትንና ምድርንም ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ ብሎ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሰው ልጅ ገና ሳይፈጠር በፊት እግዚአብሔር ሰውን የመፍጠር ዋና ዓላማ የፍጥረት ሁሉ መሪና አስተዳዳሪ ገዥ እንዲሆን መሆኑን በግልጽ የሚያሳይ የመጽሐፍ ቅዱስ ክፍል ነው። ሌላው ማስረጃ እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙም ምድርንም ሙሏት ግዟትም፣ የባህር ዓሣዎችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው አለና ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ አስቀመጠ። ይህ ጥቅስ ደግሞ የሚያስረዳን ምንድነው ካልን አንደኛ ቡራኬን የሚያሳይ፣ ሁለተኛ ስልጣንና ኃላፊነትን ለሰው ልጅ እንደሰጠ እግዚአብሔር የምናይበት የምንረዳበት ነው ማለት ነው። ሌላኛው የመጽሐፍ ቅዱስ ክፍል እንግዲህ ፍጥረት ሁሉ ከእግሩ በታች እንደተገዛለት የሚያስረዳ የመጽሐፍ ቅዱስ ክፍል ነው። በእጅህ ስራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት፣ በጎችንና ላሞችን ሁሉ ደግሞም የሜዳውን እንስሳት፣ የሰማዩንም ወፎች፣ የባህሩንም ዓሣዎች ብሎ መዝሙረኛው ቅዱስ ዳዊት በመዝሙር 8 ከቁጥር 6 እስከ 8 ላይ አስቀምጦታል። ቅዱስ ዳዊት እግዚአብሔር ለሰው ልጅ የሰጠውን ታላቅ ክብር ሲገልጽ በምድር ላይ ያሉትን ፍጥረታት በሙሉ ከሰው ልጅ እግር በታች አስገዝቶ እርሱን የበላይ ሹም ወይም ንጉስ እንዳደረገው በሚገባ ያብራራልናል። ሌላው ነብዩ እግዚአብሔር ቅዱስ ዳዊት በተጨማሪ በመዝሙር 115 ከቁጥር 16 ላይ ሰማየ ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ይላል። ይህ መጽሐፍ ቅዱሳዊ ክፍል የሚያስረዳን ምድርና በውስጡ ያሉት ፍጥረታት በሙሉ ለሰው ልጅ መኖሪያነትና ለባለቤትነት ወይም ለማስተዳደር የተሰጡ መለኮታዊ ስጦታዎች መሆናቸውን ያረጋግጥልናል ማለት ነው። በሰባተኛ ደረጃ ሰው ምንድነው ስንል ዋጋ የተከፈለለት ወይም ዋጋ የተከፈለበት ፍጥረት። የሰው ልጅ በእግዚአብሔር ዘንድ እጅግ ውድና በታላቅ ዋጋ የተገዛ ዋጋ የተከፈለለት ፍጥረት ነው። ይህን የሚያስረዳ የመጽሐፍ ቅዱስ ክፍል በዋጋ ተገዝታችኋልና ስለዚህም በስጋችሁ እግዚአብሔርን አክብሩት ብሎ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ የተቀመጠው ኃይለ ቃል አለ። ስለዚህ እኔና እናንተ በዋጋ የተገዛንን ይኸውም በመድኃኒታችን በኢየሱስ ክርስቶስ ስጋና ደም የተገዛን ድንቅ ፍጥረቶች እንደመሆናችን ሰውነታችንን ወይም በስጋችን እግዚአብሔርን ማክበር አስፈላጊ ጉዳይ መሆኑን እዚህ ጋር አስቀምጡልናል። ሁለተኛ ዋጋው ሊጠፋ የሚችል ወርቅ ሳይሆን የክርስቶስ ደም መሆኑን። ያ ዋጋ ምንድነው ስንል ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ስራችሁ የተቤዣችሁ በሚጠፋ በወርቅ ወይም በብር እንዳይደለ ታውቃላችሁ። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ ብሎ አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 18 እስከ 19 ድረስ ላይ የተቀመጠው ኃይለ ቃል የሚነግረን የደም ዋጋ የተከፈለለት ድንቅ ፍጥረት ማን ነው ስንል ሰው ነው። ሌላው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። እንግዲህ አባቶቻችን አሉ ጳጳሳት፣ ካህናት አሉ እና እነዚህ የምእመናን እረኞች ወይም ጠባቂዎች ናቸው። ከእግዚአብሔር ዘንድ ውክልና የተሰጣቸው ማለት ነው። ከእግዚአብሔር ዘንድ ውክልና የተሰጣቸው የምእመናን ጠባቂዎች ማለት ነው። ስለዚህ ለነዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የተቀመጠ ኃይለ ቃል ነው። ስለዚህ እንግዲህ የሰው ልጅ በደም የተገዛ ነውና ብትጠብቁት ዘንድ ታስተምሩት ዘንድ መንገዴን ታሳዩት ዘንድ ተጠንቀቁ ይላል ማለት ነው። የመጨረሻው የመጽሐፍ ቅዱስ ክፍል በዋጋ ገዝቷችኋልና የሰው ተገዦች አትሁኑ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ በደም ዋጋ
የገዛን ድንቅ ፍጥረቶች ነንና የእኛን ውድቀት ለሚመኝ ዘወትር ተግቶ ለሚሰራ ለዲያብሎስ አትገዙ ሲል ያስረዳን ቃል ነው። በስምንተኛ ደረጃ የሰው ልጅ ምንድነው ስንል ከሞተ በኋላ በሕይወት የሚኖር ብቸኛው ምድራዊ ድንቅ የሆነ ፍጥረት ይባላል። የሰው ልጅ ከስጋ ሞት በኋላ ነፍሱ ሕያው ሆና ለዘላለም በሕይወት መኖር የምትችልበት ልዩ መለኮታዊ እድል የተሰጠው ብቸኛው ምድራዊ ፍጡር ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ ብሎ ቅዱስ ማቴዎስ ጽፎልናል። ስጋ በምድር ላይ በሚደርስበትኛ አደጋ ወይም የተፈጥሮ ሕግ ቢሞትና ቢፈርስ እንኳ የሰው ልጅ ነፍስ ግን ከሞት በኋላ ሕያው ሆና እንደምትቀጥልና ልትገደል የማትችል ረቂቅ ፍጡረት መሆኗን በግልጽ የሚያሳይልን የመጽሐፍ ቅዱስ ክፍል ነው። ተጨማሪ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ብሎ ጠቢበኛው ሰለሞን በመጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ አስቀምጡልናል። ይህ ማለት የሰው ልጅ የሕይወት መስመር በምድር መቃብር ላይ እንደማያበቃ የሚያረጋግጥ ስጋው ከመሬት እንደመጣ ወደ አፈር ሲመለስ ከእግዚአብሔር እስትንፋስ የተገኘችው ነፍስ ግን ከሞት በኋላ ወደ ዘላለም ሕይወት እንደምትሸጋገር ያረጋግጥልናል ጠቢበኛው ሰለሞን። ሌላው እንደገና ደግሞ የዘላለም ሕይወትና የትንሣኤ ተስፋ ያለው ፍጥረት መሆኑን የሚገልጥ የመጽሐፍ ቅዱስ ክፍል ኢየሱስም አላት ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነውም የሚያምንብኝም ሁሉ ለዘላለም አይሞትም። ይህንን ታምኛለሽን ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 26 ላይ የተቀመጠ ኃይለ ቃል ነው። ይህ እንግዲህ የሰው ልጅ ስጋዊ ሞትን ቢቀምስ እንኳ በክርስቶስ በኩል ከሞት በኋላ የሚጠብቀውን የዘላለም ሕይወትና ዳግም የመነሳት የትንሣኤ ልዩ መብት የተሰጠው ድንቅ ፍጥረት መሆኑን የሚያስረዳን ነው። እንግዲህ የመጨረሻው የመጽሐፍ ቅዱስ ክፍል ከስጋ መለየት ከጌታ ጋር መኖር መሆኑን መረዳት ያስፈልጋል። ልንሰደድም ከስጋችንም ተለይተን ከጌታ ጋር ልንኖር እንመርጣለን ብሎ ሐዋርያው ቅዱስ ጳውሎስ ያስቀመጠልን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ ሐዋርያው ጳውሎስ ሞትን የሚመለከተው እንደ መጥፋት ሳይሆን ከስጋ ተለይቶ ወደ ሌላ ሕይወት የመሻገር ጉዞ አድርጎ ነው እንግዲህ ይህንን ድንቅ የሆነ የመጽሐፍ ቅዱስ ክፍል የጻፈልን። ስለዚህ ይህም ሰው ከሞቱ በኋላ ንቁ ሆኖ ሕይወቱ እንደሚቀጥል የሚያረጋግጥልን ነው ማለት ነው። በዘጠነኛ ደረጃ የሰው ልጅ ምንድነው ስንል ድንቅ ፍጥረት ነው። ይህ በምንድን ነው ካልን በተለያዩ መጽሐፍ ቅዱስ ክፍል ላይ የሰው ልጅ ድንቅ ፍጥረት መሆኑን የሚናገሩ ወይም የሚያስረዱ ክፍሎች አሉ። መዝሙረኛው ዳዊት በመዝሙር 139 ወይም 138 ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ብሎ ገልጾልናል። የሰው ልጅ እንግዲህ ግሩም ድንቅ ሆኖ የተፈጠረ እግዚአብሔር በነቢብ በመናገር በሐልዮ በማሰብ እንደዚሁም በገቢር በስራ ሶስቱንም ያፈጣጠር መንገድ በአንድ ላይ ተጠቅሞ ድንቅ አድርጎ የፈጠረው ከ22ቱ ስነ ፍጥረታት መካከል ብቸኛው ምድራዊ ፍጡር ነው። ሌላው በእግዚአብሔር መልክና አምሳል የተፈጠረ ብቸኛ ከ22ቱ ስነ ፍጥረታት መካከል ማን ነው ካላችሁ ሰው ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እግዚአብሔርም ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 ስናነብ የምናገኘው እጅግ አስደናቂ የሆነ ቃል ነው። ከ22ቱ ስነ ፍጥረታት መካከል በእግዚአብሔር አርአያና መልክ የተፈጠረ ፍጥረት ማን ነው ስንል የምናገኘው ብቸኛ ድንቅ ፍጥረት ሰው ነው። ሌላኛው እንደገና ደግሞ ይሄን በደንብ የሚያጠናክርልን እግዚአብሔር በልዩ ሁኔታ የሚያስበውና የጎበኘው ፍጡር መሆኑን የሚያስረዳልን ታስበው ዘንድ ሰው ምንድን ነው
ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልኸው ብሎ መዝሙረኛው ዳዊት ምዕራፍ 8 ቁጥር ከ4 እስከ 5 ድረስ ላይ የተቀመጠው ኃይለ ቃል ነው። እንግዲህ ከጽንፈ ዓለሙ ከዋክብትና ከጨረቃ ታላቅነት አንጻር የሰው ልጅ በአካል ትንሽ ቢሆንም እግዚአብሔር ግን በልዩ ትኩረት የሚያስበውና የክብር ዘውድ የደፋለት የፍጥረት ሁሉ ቁንጮ መሆኑን ያሳየናል። ሌላው የእግዚአብሔር የእጅ ስራ ወይም ድንቅ ስዕል በመሆኑ ምንድነው የሰው ልጅ ድንቅ ፍጥረት ይባላል። ለዚህም በትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አሁንም አባት ሆይ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ ሁላችንም የእጅህ ስራ ነን። የሰው ልጅ ማለት እንግዲህ በእጁ በተግባር በእጅ በስራ የተሰራ የእግዚአብሔር የእጁ ጥበብ የተገለጠበት ድንቅ የሆነ ፍጥረት መሆኑን ነብይ እግዚአብሔር ቅዱስ ኢሳይያስ በምዕራፍ 64 ቁጥር 8 ላይ አስቀምጦልናል። እግዚአብሔር ሌላውን ፍጥረት በቃሉ ይሁን ብሎ ሲፈጥር ሰውን ግን እንደ ሸክላ ሰሪ በእጁ እንዳበጀውና በልዩ ጥበብ እንደቀረጸው በመግለጽ የሰውን ድንቅነትና ተለይቶ መፈጠር የሚያሳይ ትምህርት ነው ማለት ነው። ሰው ምንድነው የሚለውን ጥያቄ ስናነሳ ሕያዊት ነፍስና ስጋ ያለው፣ ሁለተኛ እንደ ቅዱሳን መላእክት ሆኖ መኖር የሚችልበትን እድል የተሰጠው ያለው፣ ሶስተኛ የሰማያዊ ሀገር ወራሽ የሆነ፣ አራተኛ ሃይማኖት የተሰጠውና በሃይማኖት የሚኖር፣ አምስተኛ የዘላለማዊ ሕይወት ወራሽ የሆነ ድንቅ ፍጥረት፣ ስድስተኛ የጸጋ ገዥ ተደርጎ የተሾመ፣ ሰባተኛ ዋጋ የተከፈለለት ድንቅ ፍጥረት፣ ስምንተኛ ከስጋ ሞት በኋላ በሕይወት የሚኖር ብቸኛ ፍጥረት፣ ዘጠነኛ ድንቅ የሆነ ፍጥረት ተብሎ ማንነቱ የሚብራራ ወይም ሊብራራለት የሚችል ድንቅ ፍጥረት መሆኑን ሰው ምንድነው በሚለው ርዕሰ ጉዳይ ያየነው ይህንን ይመስላል። ጥያቄና ገንቢ አስተያየቶችን በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። በሌላ ድንቅ መንፈሳዊ ርዕስ እስከምንገናኝ ቸር ሰንብቱ።